አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዩቱብ ተከታታዮቼ አላችሁልኝ ወይ? እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት የቁርአን ኪታብ ነው። ይሄ ኪታብ ወላሂ ሁላችንም ቤት መኖር አለበት። እንደኔ መኖር አለበት ብዬ ነው ማስበው ማለት ነው። በተለይ አዳዲሶች ገና ቁርአን አሊፍ ብለን የምንጀምር አሊፍን ጨርሰን ደግሞ ቃይዳ ጨርሰን ወደ ቲላዋ የምንሸጋገር ልጆች ይሄ ቁርአን ያስፈልገናል ማለት ነው። በደንብ ነው የሚያስፈልገን ማለት ነው። ይሄ ቁርአን ለሁሉም ይጠቅማል። ደግሞ ሲጀመር በሌላም ከሃይማኖት ሆኖ ለማነጻጸር አሁን አንዳንድ ልጆች በተለይ አሁን የውሱ ኡስታዛችን ውሱ ቤት የሚያነጻጽሩ ልጆች ሌላ ሃይማኖት ይሄ ነገር ያስፈልጋቸዋል። ቢይዙት በጣም ጥሩ ነው ማለት ነው። ለምን እስከነ ትርጉሙ ገብቷቸዋል፣ እስከነ ተፍሲሩ በዚህ በኩል ተፍሲር አለ፣ በዚህ አማርኛ፣ በዚህ አረብኛ፣ በዚህ ደግሞ ትርጉም አለ ማለት ነው። እና ይሄ ቁርአን ለሁላችንም ቤት በሁላችንም ቤት መኖር አለበት ማለት ነው። ለምሳሌ አሁን እዚህ ጋር ሱረቱን ናስ ነው እንትን የሚለው ሱረቱን ናስ፣ በዚህ ቁል አዑዙ ቢረቢ ናስ፣ በዚህ ጋር ደግሞ የአማርኛ ትርጉሙ ይተረጉምልናል ማለት ነው፣ ይፈስርልናል። እዚህ ጋር ደግሞ የተፍሲር ትርጉሙ አለ ማለት ነው። እና ይሄ ቁርአን ሁላችንም ቤት ግዴታ መኖር አለበት። ነገ እንጠየቃለን። አደራችሁ፣ ዱንያ መቼም አትጠገብም። ያው የዱንያ ነገር አይተናታል፣ በእጃችንም ይዘን አይተናታል፣ አእተንም አይተናታል። እንደዚህ ቶሎም መጥቶልን ቶሎም ሄዶብን አይተናታል። ብቻ ያልተፈራረቀበት በዱንያ ሆኖ ያልተፈራረቀበት አለ ብዬ አላስብም። እና ደግሞ ነገ የምንጠየቅበትም ነገር መርሳት የለብንም። አደራችሁ። ይሄ ዩቱብም እየሰራን ምንም እየሰራን ሚዲያም እያየን እየተከታተልንም ቢሆን ቁርአንን መተው የለብንም። አደራችሁ መላችሁ ነገር ቢኖር ትንንሽም ቢሆን በቀን አንድ አያ ወይስ አንድ ፊደል፣ በቃ ምንም ጊዜ የለንም ብንባል አንድ ፊደል አጣርተነው አንድ ቀን በጥሩ ሁኔታ አንድ ፊደል በስርዓት ቀርተነው ብንውል ስንት ሀሰናት እንዳለው ለእናንተ አልነግራችሁም። ሙስሊም እህቶቻችን ሙስሊም ወንድሞቻችን ታውቁታላችሁ ስንት ሀጀር እንዳለው። እና መርሳት የለብንም ይሄ ነገር። እኔ አላህ ጀዛዋ ይክፈላት፣ መዳሜ ናት። እኔ በቁርአን በጣም ወደ ኋላ አላለችብኝም። እቀራለሁ ብዬ እኔ በጣም ከኢትዮጵያ ስመጣ የቁርአን ጉጉቴ ይሄ በቃ ይሄ አልነበረም እላቸዋለሁ። ግን ብቻ ያው የሰው ቤት ነው፣ ስራ አለ፣ ምን አለ ግን ከዛም ሆኖ አልሐምዱሊላህ ቁርአንን ይዤ ማንበብ ችያለሁ። የአላህ ምስጋናና ክብር ይገባው ማለት ነው። እና መዳሜንም ደግሞ የቁርአን ቦታ ስለሰጠችኝ የቁርአን ክብር ሰጥታ አመስግኑልኝ ማለት ነው። ወላሂ ከቃይዳ ቁርአን ጀምራ እስከ 30 ጁዝ እስከ ኪታብ ተፍሲር ይሄ እኔ አልገዛሁም፣ እሷ ነች የገዛችው ማለት ነው። ወላሂ ይሄን ያስፈልገኛል ካልኋት ጽሁፉ እንትን አለብሽ ትልልቅ ተጻፈ ላምጣለሽ ነው የምትለኝ ማለት ነው። ወላሂ በቃ በሚበቃኝ ደረጃ አምጥታልኛለች። አልሐምዱሊላህ። በተቻለን አቅም ያው ይሄ ሁሉም ይገጥመዋል አይደለም። አንዳንዶቻቸው ቁርአንም ሲቀራ ደስ የማይላቸው አሉ አውቃለሁ። ግን እንደዛም ሆነን ተጨናንቀንም ቢሆን ሰርቀንም ቢሆን ለራሳችን ነው በቃ። እነሱ በእኛ ጋር አይገቡም፣ ስራችን ከኛ ጋር አይገባም።
ዱንያችን ከኛ ጋር አይገባም። አንዳንድ ሰፋ ቁርአን ይዘን መዋል፣ አንዳንድ አያ ቁርአን ስንጨናነቅም ቢሆን ጊዜም ባይኖረን ቢሆን አንዳንድ ሰፋ ቁርአን ማለት አያ አያ ማለት አንድ ጠርዝ ማለት ነው። እሱ ይዘን ብንውል አስቡት ስንት ደረጃ እንዳለው እላችኋለሁ። ቪዲዮ ከተመቻችሁ ላይክ ኤንድ ሼር ሰብስክራይብ እያረጋችሁ ለሁሉም አደርሱልኝ። አዲስ እህታችሁ ነኝ፣ አበረታቱኝ። መበረታታት እፈልጋለሁ። የምታዳምጡኝ አስተያየታችሁ የምትጽፉልኝ ቤተሰቦቼ በጣም ከልቤ አመሰግናለሁ። አመሰግናቸዋለሁ። ጀዛኩም አላህ ኸይር። ጀዛ በአላህ ነው የሚገኘው በሰው አይደለም። የምታበረታቱኝ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ሁላችሁም አመሰግናችኋለሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ አትርሱ።